ታዋቂው የእግር ኳስ ተጫዋች መሐመድ ሳላህ መነጋገሪያ ሆኗል። ኡራጓዊው ዳርዊን ኑኔዝ በወደ ቡድኑ አጋሩ የ32 ዓመቱ ግብጻዊ ኮከብ መሐመድ ሳላህ ዘንድ የአልኮል ሻምፓኝ መጠጥ ይዞ በመምጣት ደስታውን ለመግለጽ ሊደፋበት የሞከረው። በዚህም ጊዜ መሐመድ እንዳትከፍተው እንዳታስነካኝ እያለ ምክንያቱ ደግሞ በመስጊድ አጠገብ ላይ ቸርች ካልገነባን ብለው ግርግር ፈጥረው መስጊድ አጠገብ ቸርች አይሰራም በሚል የተነሳው ግርግር ሙስሊሞችን ክፉኛ እንዲጎዱና የሙስሊም ንብረት እንዲዘረፍ እንዲወድም ሆኗል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲጂ ሪአክሽን ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ በሃዲያ እጅግ በጣም የሚያሳዝን ክስተት ተከስቷል። የፕሮቴስታንት እምነት ተከታዮች ጴንጤዎች ሙስሊሞች ላይ ከፍተኛ ድብደባ ፈጽሞባቸዋል። እዛ አካባቢ እንግዲህ ሙስሊሞች በኃይለኛው በከፍተኛ ሁኔታ እየተጨቆኑ ይገኛል። በጣም ነው የሚያሳዝነው። ስለነሱ መረጃ ይዤላችሁ መጥቻለሁ። እንዲሁም ታዋቂው ዝነኛው የእግር ኳስ ተጫዋች መሐመድ ሳላህ እጅግ በጣም የሚያስገርም አነጋጋሪ ተግባር ሰርቶ ነበረ በዚህ ሳምንት ማለት ነው። እሱንም ቪዲዮ ወደ እናንተ የማጋራ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያል መጅሊስና ፈርኒቸር ነው። በኢትዮ ሳዳት አረቢያል መጅሊስና ፈርኒቸር ጥራታቸውን የጠበቁ የፈርኒቸር ውጤቶች እንዲሁም ውብ መጅሊሶችን ያገኛሉ። ጎራ ይበሉ ይሉናል። ማስታወቂያን ተከታትለን በቀጥታ ወደ ቪዲዮ። ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል። ለአዲስ ጎጆ ወጪ ሙሽሮች ታላቅ ቅናሽ አድርጎ እየጠበቃችሁ ነው። አብሮነታችሁና ፍቅራችሁ ያማረ እንዲሆን እየተመኘን ለሳሎናችሁ ውበት መጅሊስ፣ ምንጣፍና መጋረጃ ከልዩ መስተንግዶ ጋር አቅርበናል። ከአረቢያን መጅሊስ በተጨማሪ የፈርኒቸር ውጤቶች፣ ዘመናዊ አልጋና ኪችን ካቢኔቶችን እኛ ጋር ያገኛሉ። ለቤቱ የፊኒሽንግ ሥራ እኛው እንጨነቃለን። በነፃ የትራንስፖርት አገልግሎት ደጆ ድረስ እናደርስሎታለን። አድራሻ ቁጥር 1 ቤተላም ይፋ ቺክን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር። በተለይ ወንዶች እኽዋን ሚስቶቻችንን በምናወራበት ጊዜ ፊታቸውን እያየን ወሬያቸው ቢጥመንም ቢደብረንም ምንም ይሁን ምን ወሬያቸው ፊታቸውን እያየን ስናወራ ያ ነው ትክክል የሚሆነው። ኢስላም የከለከለው ባህሪ ነው። ጀርባ ማቀበል የንቀት ምልክት ነው። ጀርባ ማቀበር ወሬ ደብሮኛል ምልክት ነው። እኛ ደብረሽናል ካልናት፣ እኛ ከናቅናት ውጭ ላይ ደግሞ የሚንከባከባትና የሚያቀርባት ስለሞል ይሄ እንጣጥ ያለ ድምፅ፣ ከወግ ያለፈ ድምፅ፣ ጮክ ያለ ድምፅ በብዛት ያላዋቂዎች የመሃይማን መገለጫ ነው። አላሁ ረቡል ዒዘቲ ወልጀላል እዚህ ጋር የሉቅማንን አባባል ቀጥታን ያመጣው ኢነ አንከረል አስዋቲ ለሰውቱል ሐሚር፣ የተጠላ ድምፅ ከድምፆች ውስጥ የአህያ ድምፅ ነው። ስለዚህ እንደ አህያ ይጠንጣጥ እያልክ አታውራ በማለት አላሁ ረቡል ዒዘቲ ወልጀላል የሉቅማንን አባባል በቀጥታ ገለጸው። ኢዘን ድምፃችን ስክን ያለ እርምጃችንም ያማረ መሆን መቻል አለበት። አዎ በጣም ትክክለኛ የሆነ ምክር ነው። በተለይ ለአሁን ጊዜ በጣም አስፈላጊ ነው ብዬ አስባለሁኝ። ወንዶችም ይሁን ሴቶች፣ በተለይ ግን ለወንዶች ነው ያሉት ኡስታዝና ድምፃችንን ባለቤታችን ላይ ከፍ አድርገን ማውራት የለብንም። እንዲሁም ደግሞ ጀርባ መስጠት የለብንም። ድምፅ እንደውም ነቢያችን ሰለላሁ ዐለይሂ ወሰለም እኮ አንድ ሰው መጣና እባክዎን ይምከሩኝ አላቸው። አትቆጣ አሉት። ደጋግሞ ይምከሩኝ ብሎ ጠየቃቸው። አትቆጣ ብሎ ደጋግሞ መለሱለት። ትልቅ ምክር ነው ማለት። ይህ ቁጣ ነገሮችን በሙሉ የሚያበላሽ ነው። ትዳር ውስጥ ላይ የምንቆጣ ከሆነ ነገሮች በሙሉ ብልሽሽት ነው የሚለው። ምክንያቱም እሷም ቱግ ማለቱ አይቀርም፣ አንተም ቱግ፣ ሌላ ነገር ይፈጠራል፣ ሸይጣን መሃል ላይ ይገባል ማለት ነውና ስለዚህ መቆጣት የለብንም። ለባለቤቶቻችን ጀርባ መስጠት የለብንም። አይ ኮንታክት እጅግ በጣም አስፈላጊ ነው። አይኑን እያየን ነው ልናወራ የሚገባው። በንቀት አይን ጀርባ ሰተን ማውራት የለብንም ብዬ አስባለሁ። ኢነከ መይቱን ወኢነሁም መይቱን ثم إنكم يوم القيامة عند ربكم تختصمون
አስቡት በማታውቋቸው ጉዳዮች ልብ ባላላችኋቸው ጉዳዮች የውመል ቂያማ አላህ ፊት ከሰዎች ጋር ክርክር ስትገቡ ምናልባት መኪና እየነዳህ እያለ አንዱ ፋውል ሲሰራብህ ልትሰድበው ትችላለህ። የሆነ ሰዓት ላይ ደግሞ መንገድ ላይ ስትሄድ የሆነን ሰው ባካካሄዱ ወይ ደግሞ በቁመናው በሰውነቱ ሆነ ነገር ሙድ ልትይዝበት ትችላለህ። ከሆነ ሰው ጋር ስትሰዳደብ ደግሞ እናቱን ወይም አባቱን ሰድቦ ሊሆን ይችላል። አስቡት እነዛ ሰዎች የውመል ቂያማ አላህ ፊት ለመከራከሪያ ሰበብ ሲሆኗችሁ ልብ የማንላቸው ትናንሽ የሆኑ ጉዳዮች አላህ ፊት በጣም ከባድ የሆነ ዋጋ ነው የሚያስከፍሉ። ምላሶቻችን እንጠነቀቅ ይገባል። ያ ጀማዓ ሱብሃንአላህ እጅግ በጣም ከባድ ነው። ለእያንዳንዱ ነገር ልንጠነቀቅ ይገባል። የምንሰራው ኸይር ስራ የጎመን ዘር ፍሬ ያህል እንኳን ቢሆን አላህ ሱብሓነሁ ወተዓላ ያንን ነገር ይይዘዋል። እንዲሁም ደግሞ የምንሰራው ወንጀል የጎመን ዘር ፍሬ ያህል ብናኝ ያህል እንኳን ብትሆን ተመዝግቦ ይቀመጣልና እንግዲህ የቂያም ቀን እነዛ ሰዎች መጥተው ይጠይቁናል። ስለዚህ ካለን ከሐሰናታችን ነው እነዛን ነገር ልንሰጥ የምንችለው። ሐሰናታችን ካለቀ ደግሞ የእነሱን ወንጀል እንሸከማለን። እዚህ ሁሉ ጣጣ ውስጥ ከመግባት መጀመሪያውኑ እዚህ ምድር ላይ ስንኖር በተሻለ መጠን ሰው ላይ አለማላገጥ፣ ከሰው ጋር ሰጣ ገባ ውስጥ አለመግባት እጅግ በጣም አስፈላጊ ነው ብዬ አስባለሁ። ብዙ ጊዜ አይኖ የሚያናዱን ሰዎች ምናምን ሊመጡ ይችላሉ። ነገር ግን ጀግና ብሎ ማለት ታግሎ የጣለ ሰው ሳይሆን በንዴቱ ሰዓት ስሜቱን የተቆጣጠረ ነው እና ስሜታችንን መቆጣጠር አለብን ብዬ አስባለሁ። አላህ እንደዛ አይነት ሰው ያደርገን። እንደዛ አይነት ሰው ልጅ እያልኩ ሳይሆን እንደዛ አይነት ሰው እንዲያደርገን ነው ዱዓ እያደረግኩ ያለሁት እና አላህ በንዴታችን ሰዓት ስሜታችን የምንቆጣጠር ያደርገን። ከምንም በላይ ግን በጣም የምናደደው እኔ በተፈጥሮ የሚያላገጥ ሰው በቁመና ሊሆን ይችላል፣ በከለር በመልክ ሊሆን ይችላል የሚያላገጥ ሰው እኔ በጣም ነው የሚወርድብኝ ወላሂ ለአዚም። አላህ ሱብሓነሁ ወተዓላ የፈጠረው ፍጥረት ላይ እንዴት አንድ ሰው ሙድ ይዛል? አላህ ልክ አይደለህም እንደማለት እኮ ነው። ይህንን ነገር በአላህ በፈጠረው ፍጡር ላይ ሙድ መያዝና እኛስ ማንን መጀመሪያስ ምን ነበርን ብለን ወደኋላ አጠንጥነን ማየት ያለብን ይመስለኛል። ምንም ጉዳት የሌለበትን ፎርሙላ ልንገር። በየትኛውም መንገድ ብትሄድ አንተ ልትጎዳበት የማትችለው በጣም ብዙ ጊዜ ሰው ከዳኝ ተጎዳው ምናምን የሚል አይደለ በየቦታው ኮምፕሌኑ። ምንም ጉዳት የሌለበትን ፎርሙላ ልንገር። ማንኛውንም ሰው ስታገኝ ልትጠቅመው እንጂ ልትጠቀምበት አታስብ። በቃ የሆነ ሰው ሲገናኝ እንዴት አድርጌ ልጥቀመው ብለህ አስብ እንጂ እንዴት አድርጌ ልጠቀምበት ብለህ ካሰብክ ፎርሙላው ላንተ አይሰራም። ስታገባ እንዴት አድርጌ ልጥቀማት የሚል እሳቤ ይዘህ ነው እንጂ ማግባት ያለብህ እንዴት አድርጌ ልጠቀምባት የሚል እሳቤ ከያዝክ ተጎጂ ነው የምትሆነው። ስራ ስትገባ እንዴት አድርጌ ልጥቀማቸው እንጂ እንዴት አድርጌ ልጠቀምባቸው የሚለውን ከያዝክ እነሱ የተጠቀሙብህ ዕለት ወድቃ አትነሳ። አንተ ግን ልጥቀማቸው ብለህ ከተነሳ ቢጠቀሙብህ እንኳን የተነሳበት ዓላማ እሱ ስለሆነ አትጎዳም። ዋው በትክክል የሚገርም ገለጻ ነው ወገናችን። ማሻአላህ እውነት ነው። በተቻለ መጠን እኛ እዚህ ምድር ላይ ጠቃሚ ነው መሆን ያለብን ብዬ አስባለሁ። አንድ ነገር የሚጨምር ሰው ነው መሆን ያለብን እንጂ ከሰው የሆነ ነገር የምንጠብቅ አይነት ሰው መሆን የለብንም እና እኛ በቻልነው መጠን እንደውም ለሰው የምንጠቅም አይነት ሰው ከሆንን አልሐምዱሊላህ ነው ልንል የሚገባው እና በቻልነው መጠን ደግሞ በምንሰራበት ቦታ ላይ ሊሆን ይችላል፣ በትዳራችን ላይ ሊሆን ይችላል፣ በቤተሰባችን ሊሆን ይችላል። ሁልጊዜም ጠቃሚ ሆነን ለመገኘት እንሞክር እንጂ ከነሱ እኛ ተጠቃሚ ለመሆን አንሞክር። ቆይ አንዴ እንዳታሳልፉት ሙስሊሞች። ይህ ቪዲዮ ለሁላችንም እጅግ አስፈላጊ ነውና እስከ መጨረሻው ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ተከታተሉኝ። በትላንትናው ዕለት በሀዲያ ዞን 74 ሰዎች በአንድ ቀን ሻሃዳን ይዘው እስልምናን ተቀበሉ ብያችሁ ነበር። ነገር ግን ከዛ በኋላ ከስፍራው እየደረሰኝ ያሉ መረጃዎች እጅግ በጣም የሚያሳዝኑ ናቸው። እዚህ በምስሉ ላይ እንደምትመለከቱት እጅግ በጣም ትርምሶችና አላግባብ የሙስሊም እህት ወንድሞቻችን ላይ ስቃይ የታወጀባቸው መሆኑን እየሰማ እንገኛለን። ምክንያቱ ደግሞ በመስጊድ አጠገብ ላይ ቸርች ካልገነባን ብለው ግርግር ፈጥረው መስጊድ አጠገብ ቸርች አይሰራም በሚል የተነሳው ግርግር ሙስሊሞችን ክፉኛ እንዲጎዱና የሙስሊም ንብረት እንዲዘርፍ እንዲወድም ሆነዋል። የሚገርመው ነገር ይሄ ውዝግብ የተጀመረው ዛሬ አይደለም። 2 ዓመት ሙሉ በዚህ ጉዳይ ላይ እየተከራከሩ የነበረ ቢሆንም መንግስት ግን መስጊድ አጠገብ ቸርች መገንባት አይቻልም ብሎ ከልክሏቸው ነበረ። እነሱ ግን በማን አለብኝነት እጅግ በጣም በሚያሳፍር ሁኔታ ዱላ ይዘው እየመጡ ሙስሊም ወንድሞቻችንና እህቶቻችን ላይ ትላልቅ ጥቃቶችን እየሰነዘሩ ይገኛል። ሙስሊም የሆናችሁ በሙሉ ይህ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ የሚመለከተው ጋር አድርሱ። ይህ ድርጊት በአስቸኳይ እንዲቆም መደረግ አለበት። በደንብ ሼር ይደረግ።
በደንብ ሼር ይደረግ ይህ ቪዲዮ መዳረስ ስላለበት ማለት ነው። ምክንያቱም ድምፅ ልንሆናቸው ይገባል። ሀዲያ ለሚገኙ ሙስሊሞች በጣም ነው የሚያሳዝኑ። ዛሬ አይደለም ባይዘው ይሄ ጭቆና የጀመረው እዛ አካባቢ ላይ እንግዲህ የዛሬና ያደርገውና ሙሉ 100% ሙስሊም ነበረ ሀዲያ ላይ ሱልጣኔትም የሀዲያ ሱልጣኔት ሁላ ነበረ እዛ አካባቢ። በጣም በሚያስገርም ሁኔታ ግን አሁን አብዛኛውን የፕሮቴስታንት እምነት ተከታይ ነው ያሉትና በጣም እያስቸገሯቸው ይገኛል። እንኳን በህይወት ላሉት ይቅርና ለተቀበሩት እንኳን የሞቱትን እንኳን እናከፍራለን የሚሉ ሰዎች ናቸው እዛ ያሉት ሀዲያ ያሉት ፕሮቴስታንቶችና አላህ ቀልብ ይስጣቸው። ነገር ግን የሚመለከተው አካልም ጣልቃ መግባት አለበት ብዬ አስባለሁ። ምክንያቱም አባቶች እያለቀሱ ኢንተርቪው ሰጥተዋል ለሀሩን ሚዲያ ቦታው ድረስ በመሄድ እንግዲህ አባቶችን ጠይቆ ነበረ። እያለቀሱ እየተናገሩ ነበር። ሃይማኖት በግድ ካለቀቃችሁ ይላሉ፣ ይደበድቧቸዋል፣ ጥቃት ይፈጽሙባቸዋል በጣም በሚያሳዝን ሁኔታ። ይህም እንግዲህ አዲስ አይደለም። ነገር ግን እኛ በሰማን ቁጥር ወደ ሚዲያ እኛ የምንችለው አቅማችን ምንድን ነው? ወደ ሚዲያ ማምጣት ነው። ከዛ በኋላ እንግዲህ መጅሊስ እዚህ ጉዳይ ላይ ጣልቃ ገብቶ እንዲሁም የሚመለከተው አካል ከመጅሊስ ጋር አብሮ በመሆን እነዚህን ሰዎች ኃይል ይላቸው ይገባል። እጅግ በጣም እያበዙት ነው። ጉዳዩን ወደ ሌላ አቅጣጫ እንዳያስኬዱት እፈራለሁና ሁሉም ሰው በሃይማኖቱ ሲመጣ ስሜታዊ ነው። ስለዚህ በተቻለ መጠን ሀዲያ ላሉ ሙስሊሞች ድምፅ ልንሆናቸው ይገባል። ድምፅ መሆን ብቻ ሳይሆን መጅሊስም ከሚመለከተው አካል ጋር በመሆን እነዚህ ሰዎች ለህግ እንዲቀርቡ ማድረግ አለበት። ምክንያቱም ያልሆነ ተግባር ነው እየሰሩ ያሉት። በጣም አግሬሲቭ እየሆኑ ነው። ባካችሁ የሚመለከተው አካል ለህግ እንድታቀርቡልን በዚህ አጋጣሚ እንጠቁማለን። ታዋቂው የእግር ኳስ ተጫዋች ሙሐመድ ሳላህ መነጋገሪያ ሆኗል። በትናንትናው ምሽት በእንግሊዝ ፕሪሚየር ሊግ የ2024-2025 የውድድር ዓመት አሸናፊ የሆነው ሊቨርፑል በሜዳው አንፊልድ ስታዲየም የሰሜን ለንደኑን ቶተንሃም 5-1 በሆነ ሰፊ ውጤት በማሸነፍ ሻምፒዮን መሆኑን ያረጋገጠበት ጨዋታ ነበር። ከጨዋታው መጠናቀቅ በኋላም የሊቨርፑል ተጫዋቾችና ደጋፊዎች በከፍተኛ የደስታ ስሜት ውስጥ ሆነው ታይተዋል። በዚህም ወቅት ነበር ኡራጓዊው ዳርዊን ኑኔዝ ወደ ቡድኑ አጋሩ የ32 ዓመቱ ግብፃዊ ኮከብ ሙሐመድ ሳላህ ዘንድ የአልኮል ሻምፓኝ መጠጥ ይዞ በመምጣት ደስታውን ለመግለጽ ሊደፋበት የሞከረው። በዚህም ጊዜ ሙሐመድ እንዳታስነካኝ እያለ በተደጋጋሚ ሲከላከለው ቪዲዮ በማህበራዊ ሚዲያዎች ተለቆ መነጋገሪያ ሆኗል። ማሻአላህ እንግዲህ ሙሐመድ ሳላህ እጅግ በጣም ዝነኛ የሆነ እግር ኳስ ተጫዋች ነው። በዚህም የተነሳ እንግዲህ ብዙውን ጊዜ ጎል በሚያስቆጠርበት ሰዓት ሱጁድ በመውረድ ይታወቃል እና አላህን በማመስገን በጣም ዲኑ ላይ ማሻአላህ አላህ ይጨምርለት። ከዛ በተጨማሪ እንግዲህ በዚህ ሳምንት ዋንጫ ማንሳታቸውን አረጋግጠው ነበርና እንግዲህ ሴሌብሬት እያደረጉ ሻምፓይን እየተረጫጩ ነበር። ነገር ግን እሱ ሙስሊም ስለሆነ እንዳትደፋብኝ ብሎ እያስጠነቀቀው ነበርና ከአንድ ሙስሊም የሚጠበቅ ነው። ያው ብዙ ጊዜ እውቅና ሲመጣ ገንዘብ ሲመጣ ምናምን ነገር ጭብጨባ ሲኖር እንደዚህ አይነት ነገሮችን ምናምን ነገር ሚስ ይደረጋሉ ብዙዎች ጋር ማለት ነውና ሙሐመድ ሳላህ ግን ይህንን አላደረገም። በፍጹም እንዳደፋብኝ እያለ ነበር። ከዚህ በፊት ሪቤሪ የሚባል ተጫዋችም እንግዲህ ይህንን እንዳደረገ እናስታውስ ነበረ። እንደውም እሱ በቃ እየሮጠ ነበር ያመለጠው ፍራንክ ሪቤሪ እና ሙሐመድ ሳላህ እጅግ በጣም አነጋጋሪ ተግባር ፈጽሞ ነበር። በዚህ ሰዓት ሲጀመር ኖርማሊ እሱ ራሱ አነጋጋሪ የሆነ ክስተት የሆነ ተጫዋች ነው። ይህንን ነገር በማድረጉ ደግሞ እንግዲህ የእስልምናን ውበት ለዓለም አሳይቷል ብዬ አስባለሁኝ። ማሻአላህ አላህ ይጨምርለት። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።